ሰላም እንዴት ናችሁ? ውድ ፋሚሊዎቼ ባለፈው በሰራሁት ቪዲዮ ላይ ሙሉ አሳይ ላላችሁት ዛሬ ሙሉ ቪዲዮ ነው። ማለትም የዛን ቀን ሰርቼ እንደዚህ የጨረስኩትን ከማኪና ሳላነሰው ነው ያሳዩት። እዚህ ጋር ጨርሼ እየሰፋው ነበርኩት በእጅ እና እስከዛሬ የቆየሁት ስላልተመቸኝ ነው። ማዳም ኩሽና ወደዚህ ወዲው እያለን ማዳም ወደ ፎቅ ወደ ታች እያለች እና አስቆይታለች። እንግዲህ የሷ ቤትም ስራ ነው፣ ይሄም የራሴ የግል ስራ ስለሆነ በቃ ትርፍ ተጠቅሜ ስለሚሰራው ነው እና ይቅርታ አድርጉ። በዚህ አጋጣሚ በቲክቶክ ላይ 3-4 መሆኑን ለቅቄያለሁ እና እነዚያንም ላይክ ያረጋችሁ ጀማሪዎች ማየት ትችላላችሁ። እንዴት እንደሚጀምረው ደግሞ በዩቲዩብ ቻናልም ማየት ትችላላችሁ። የመጀመሪያ ቪዲዮዎችን ገብታችሁ ሾርት ቪዲዮ ለቅቄያለሁ እና ረጅም ቪዲዮ ማለት ገብታችሁ እዩ እና ኤዲት በማድረግ ተሳስቼ ነበርኩት። ከዚህ በኋላ አስተካክላለሁ። ለዩቲዩብ ቻናሌ ደግሞ አዲስ የሆናችሁ ሰብስክራይብ አድርጉ እና ሰብስክራይብ 17 ብቻ ናት ያለችዋ እና ሰብስክራይብ አድርጉ፣ አበረታቱ፣ ኮሜንት ጻፉ። ሌላ ነገር አላስቸግርም። እናንተ ደስ ካለ ስራዬን እያያችሁ እኔን አበረታቱ ይላለው እና ማዳም ቤት ቁጭ ብዬ ከማሳልፈው ጊዜዎች እንደዚህ አይነት ስራ ብሰራ ይሻላል ብዬ ነው። እዚህ ጋር መዝሙር እየከፈትኩ ነበርኩ፣ መዝሙር እየሰማው ነበርኩ እና አበረታቱ ቪዲዮቼ ደግሞ ማዳም ቅመሞች ሼር አድርጉ፣ ሌሎችም እንዲማሩ። ጅማሪዎችን ገብታችሁ ሾርት ቪዲዮ እዩ እላችኋለሁ። በዚህ አጋጣሚ ቲክቶክ ላይ በፖስትኩት ሁላችሁም በኢንቦክስ ላይ ለጻፋችሁት ለሁሉም መመለስ ስላልቻልኩ ነው ያልመለስኩት እና እናንተም ገብታችሁ እዚህ ያያችሁ ደግሞ ለሌሎችም ሼር አድርጉ። አመሰግናለሁ እላለሁ እና ዩቲዩብ ቻናሌ ለኔ ደግሞ አዲስ ነው። በፊት የነበረው ወደ 30 ሰብስክራይብ የነበረው አካውንቴ ኢሜይል ስለተቀየረ ወይ ኢሜይሉ እኔ እንጃ እንዴት ሆኖ እንደተቀየረ አላቅም፣ ተዘጋ። ዳግም በሱ መፈሰተም አልቻልኩም። ገብቼ ለማያት ራሱ ጠፋ። ከዛ ተወኩኝና ይሄን ከፍቻለሁ። አበረታቱኝ ይላችኋለሁ። እዚህ ጋር ደግሞ አሰራሩ በጣም ሲምፕል ነው። በማኪናው ላይ መጀመሪያ ቪዲዮ ገብታችሁ ላያችሁት በማኪናው ላይ በስ መጀመር እናንተ ስትጀምሩ እኔ ጋር ማኪናው ጥቁር አላት፣ አንድ ጥቁር ነበረች አሳይቻለሁ። በቃ በሱ ጀምራችሁ ማዞር ብቻ ነው። ሌላ ችግር ምንም እንትን አይልም። ጨርሳችሁ ደግሞ በመጨረሻ እንደዚህ ማስራት ስላለበት ግዴታ ስለሆነ ነው የሚሰራው። ለምን ክሩ እንዳይፈታ ደግሞ ሌላ ጊዜ ደግሞ ይሄን አጠቃቀሙ ሲደብር ፈታችሁ ሌላ ነገር ማስራት ትችላላችሁ። ገና ለሚጀምሩ ደግሞ ጀማሪዎችም ደግሞ ማሳያት ትችላላችሁ። በዚህ ክር ማለት ነው ትንሽ ጊዜ ተጠቅማችሁ መፍታት ትችላላችሁ። ስለዚህ ጥንቃቄ አድርጋችሁ ደግሞ ሲሩ ስትፈቱ ደግሞ እንዳያስቸግር ማለት ነው። እና ደግሞ እንደዚህ አልሰፋም አያስፈልግም ካላችሁ በማኪናው ላይ መርፌው ላይ ማስፋት ትችላላችሁ። እኔ ይሄው ጨርሼ እዚህ ጋር ደግሞ ከላይ በኩል ረጅም ነበረ ሁለት አርጌ ለብርዱ ስለሆነ ሁለት አርጌ ነው ጠቅልዬ ማለት ነው። ይሄው እዚህ ጋር እየሰፋው ነበርኩ። በጣም ሲምፕል ነው አሰራሩ፣ ብዙም አያስቸግርም። እኔ ግን በፊትም የእጅ ስራ ስለሚሰራው ብዙም አላስቸገረም። ያው በፊትም እሰራለሁ አገር ቤት ሳለሁ በጣም ልጅ ሆኜ አይ ቲንክ ሜቢ 5ኛ ክላስ ተማሪ ሆኜ ሳለው ነው የጀመርኩት። የዛንም እንደዚህ ከጥናት ክፍለ ጊዜ ውጪ የሆኑትን ሰፈር ላይ አንድ ትልቅ እናታቸው ስለሚሰሩ የእርሳቸውን እያየው ነው የጀመርኩት። ብዙዎች ደግሞ በዚህ አጋጣሚ አገር ቤት ያስተማሯቸው ሰርታችሁ ብዙ ትልቅ ቦታ የደረሳችሁ አላችሁ። ዛሬ ላይ ያመሰግናሉ በጣም እና እንደዚህም ደግሞ አሁን ላይ ብሰራ ጥሩ ነው ብዬ ነው የጀመርኩት። ይሄ ስራ ግን 5 አመት ሆኗል። ያው አረብ ሀገር መጥቼ አልሰራውም አላቅም፣ ረስቼ ያለው ብዬ ነበርኩ ሲጀምር ለካል አሰራሩ አልተረሳም። በዛው ነው እንግዲህ የጀመርኩት። ማዳም ቅመሞቼ ያው በጣም ያምራል ደግሞ እንዴት እንደሚሞቅ ደስ ሲል እና እናንተ ሁለት በኩል መጠቀም ከፈለጋችሁ ከላይ በኩል ምንም አለማድረግ ትችላላችሁ። እኔ ደግሞ የሆነ ነገር ሰርቼ ጨምር ያለው አሰራሩ ከላይ ፍላወር ስታይል ማለት ነው። እሱን ደግሞ አሳያችኋለሁ። ያው እዚህ ጋር እያሰርኩ ነበርኩ። በእጄ ላይ ነው የሚጠቀልለው። በእጅ ላይ ጠቅለብ እናንተ በሌላ ነገር ማጠቅለል ትችላላችሁ። አንድ የሆነ
ካርቶን ነገር በእጅ 1 ሜትር አድርጋችሁ በዛው ላይ ጠቅልላችሁ መሃል ላይ ደግሞ እዚህ ጋር ካሜራ ላይ እንዳይታይ ያረኩት ከኋላ ጓደኛዬ ሰላት እየሰከደች ነበረች። ለዛው ነው ካሜራ ዝቅ አረኩት። ያው አሳይቻለሁ። እንደዚህ ታስራላችሁ። ካሰራችሁ በኋላ ደግሞ ያችን ያሰራችሁትን ገመዷን ወደ ላይ ይዛችሁ ሌሎችን ትቆርጣላችሁ በመቀስ ማለት ነው። በአጭር መቀስ ስትቆርጡ ልክ እንደ ፍላወር አበባ ይበታተናል። በጣም ያምራል አሰራሩ። አይ ቲንክ ከዚህ በፊት በቲክቶክ ሾርት ቪዲዮ ላይ ካያችሁት በጣም ያምራል። ፒንክ ከለር ሰርቻለሁ ከላይ በኩል ማለት ነው። ይሄም ደግሞ ያምራል በጣም ብሉ ከለር ነው ግሪን እና ግሪን ከለር ያምራል። እንደኔ ከሆነ ደስ ይላል። እናንተም ደግሞ ደስ ያለውን ማድረግ መጨመር ትችላላችሁ። ቪዲዮን እንዳያችሁት ነው። እዚህ ጋር ደግሞ ማዳም ቤት ኮተት እንዳይታይ እየሸፈንኩ ነበርኩ እና እንደምታይ እንደዚህ ያስራችሁ ትቆርጣላችሁ። ደግሞ በፍጥነት መስራት ከፈለጋችሁ ያለ ትንሽ መጠቀም ትችላላችሁ። በጣም ቀላል ነው፣ እሱም አያስቸግርም። በእጅም መጠቅለል ትችላላችሁ፣ በሜትርም በፈለጋችሁት። ያን በካርቶን 1 ሜትር ምናምን ካርቶን በእጅ እንደዚህ ለክታችሁ ቆርጣችሁ በዛው ላይ ጠቅልል አድርጋችሁ መቁረጥ ትችላላችሁ። በዚህ አጋጣሚ ደግሞ ግን ክሩን ከአበሻ መግዛት ፈልጌ ነበርኩ፣ ግን አላገኘሁም። እኔ አካባቢ ቅርብ ላይ አበሻ የለም፣ በጣም ሩቅ። እኔ ዱባይ ነኝ። ደግሞ አጅማን ሻርጃ ምናምን እዛ ይገኛል፣ ግን መሄድ ስለማልችል ምንም ማድረግ ስለማልችለው በኦንላይን ነው ኦርደር ማደርገው እላችኋለሁ። ይሄ ደግሞ በጣም ሶፍት ነው። ክሩ በጣም ለኮት ለቲሸርት ይሆናል። ይሄ ከላይ ለማሰራት ለአሰራሩ እያዘጋጃለሁ የዲኮሩ እና ሶፍት ነው። በጣም ደስ ይላል ክሩ። ጓደኛዬ ወዳለች። በዚህ ደግሞ እንትን ኩፉት ወይም ቲሸርት ነገር ስሪ እያለች ነበረች። ቲሸርት እየሰራው ነኝና አሳያችኋለሁ። አንድ ቀን ቪዲዮን ቀርጬ እንደዚህ አሳያችኋለሁ። ደስ ይላል። ደግሞ ሁለት አይነት ክር ነው ያለው። ለኮፍይ ከላይ የምትጠቀሙና እና ለቲሸርት የምትጠቀሙ ይለያል ክሩ ማለት ነው። የኮፍዩ በጣም ሶፍት ነው። መኪና ራሱ ስትፈቱ በጣም ክሩ እንትን ይላል ይበሳ እንትን ይሄ ምንድነው የኔ ዝም ብሎ ስለምራገፍ ይሄን ነው እንትን ብለው የሚጠቀመው። ይሄንም ቆንጆ ነው። ዳግም ካልፈታችሁ አንድ የምትሰሩት ከሆነ ምንም አይልም። እሱም ግን እንደ ይሄ ውሃ ውስጥ የገባው ወረቀት እንዴት ነው እንደዛው ነው። የኛው ሶፍት ነው በጣም ለኮፍዬ ምናምን ይመቻል። እዚህ ጋር ጨርሼ ያው ጨምሬያለሁ። ከላይ በኩል ግን በጣም ያምራል። ከሄዱ ግሪን ስለሆነ ያምራል፣ ደስ ይላል። የተመቸውን መጠቀም ትችላላችሁ። እናንተ ደስ እንዳላችሁት ነው እና አሰራሩን እንዳያችሁት እናንተ በተመቸው መንገድ መጠቀም ትችላላችሁ። እኔ ደስ ብሎኛል እንደዚህ ሲሰራ የሆነ ደስ